ሰላም ጤና ይስጥልን ውድ የተዋሕዶ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ ባለፈው ክፍለ ትምህርታችን ስለ መጽሐፈ ስነ ፍጥረት ምንነት በመግቢያ ወይም በመቅድም ደረጃ እየተመማርን ወይም ሀሳብ የተለዋወጥን ሲሆን በዚህም ስነ ፍጥረት ማለት እግዚአብሔር ሰማይና ምድርን በውስጣቸው ካሉ ፍጥረታት ጋር የፈጠረበት ጥበብ ሲሆን በዚህም ስሙን ለመቀደስ ክብሩን ለማውረስ ሲል ሰውና መላእክትን ፈጥሮ የቀረውን ለአንክሮና ለተዘክሮ ለስጋና ለነፍስ ምግብ ብሎ እንደፈጠራቸው እንዲሁም ሌሎች ዝርዝር ጉዳዮችን አይተን ነበር። በዛሬው ዕለት ወይም በክፍል አንድ ደግሞ የመጀመሪያው የውድ ስነ ፍጥረትን የምናይ ወይም የምንማማር ይሆናል። በዚህም እግዚአብሔር እሑድ ቀን በመጀመሪያ ወይም በአንደኛው ሰዓት ሌሊት አራት ባህሪያትን ማለትም ውሃ፣ መሬትን፣ ነፋስን፣ እሳትና አምስተኛ ጨለማን ካለመኖር ወደ መኖር አምጥቶ ፈጠረ። እግዚአብሔር ስለምን አራቱ ባህሪያትን ፈጠራቸው ቢሉ በባህሪው አራት ነገሮች እንዳሉ ለማመላከት ነው። እነሱም በዓልነት፣ ሩህሩህነት፣ ቸርነትና ካህሊነት ናቸው። ምሳሌነታቸውን ስናይም መሬት የምንበላውን የምንለብሰውን ታስገኛለችና እግዚአብሔርም ሁሉን ሰጪ ባለጸጋነቱን ሲያመላክት ሲሆን በውሃ ደግሞ ሩህሩህነቱን ሲያስረዳ ነው። ውሃ ያደፈ የጎደፈውን ወስደው ቢያጥቡበት እንደሚያነጻ ሁሉ እግዚአብሔርም አይሰሩ ስራ ሰርተው አላበጀሁም ማረኝ ይቅር በለኝ በለው በንስሐ ታጥበው ከተመለሱ ሁሉን ይቀበላል፣ ሁሉን ይምራል። በሌላ በኩል ካህሊነቱን በእሳት ይመስለዋል። ይህስ እንደምን ነው ቢሉ እሳት በተነሳ ጊዜ እርጥብ ደረቁን ይበላል፣ ይለበልባል። ጌታም ሩህሩህነቱና ቸርነቱ ካልገደበው በስተቀር ሁሉን ላጥፋ ቢል ይቻለዋል። እንዲሁም ፈታሂነቱን በነፋስ ይመስላል። ገበሬ ያመረተውን እህሉን በአውድማ ወቅቶ በነፋስ ፍሬውን ከገለባ ገለባውን ከፍሬ ይለያል። ጌታም ጻድቃንን ከኃጥአን ኃጥአንን ከጻድቃን ምዕመናንን ከመናፍቃን መናፍቃንን ከጻድቃን ስለሚለይ እነዚህን አራት ባህሪያት ማለትም ውሃን፣ መሬትን፣ ነፋስን፣ እሳትን በመጀመሪያ ወይም በአንደኛው ሰዓት ለይኩን ብሎ ፈጠራቸው። እንደዚህ አድርጎ እነዚህን አራት ባህሪያትና አምስተኛ ጨለማን በአንደኛው ሰዓት ከፈጠረ በኋላ በሁለተኛው ሰዓት መንበረ መንግስትን ፈጠረ። በሶስተኛው ሰዓት ስራ አርያምን ፈጠረ። በአራተኛው ሰዓት ሰማይ ውዱዱን ፈጠረ። በአምስተኛው ሰዓት ኢየሩሳሌም ሰማያዊትን ፈጠረ። ፈጥሮም የእሳት እጥር አጠረባት። በስድስተኛው ሰዓት ኢዮርን ፈጠረ። በሰባተኛው ሰዓት ራማን ፈጠረ። በስምንተኛው ሰዓት ኤረርን ፈጠረ። በዘጠነኛው ሰዓት በኢየሩሳሌም ሰማያዊት ያሉ መላእክትን ፈጠረ። በአስረኛው ሰዓት በኢዮር ያሉት መላእክትን ፈጠረ። በአስራ አንደኛው ሰዓት በራማ ያሉትን መላእክት ፈጠረ። በአስራ ሁለተኛው ሰዓት በኤረር ያሉ መላእክትን ፈጠረ። በዚህ ሁኔታ መላእክትን ከነፋስና ከእሳት ብቻ ፈጠራቸው። እዚህ ጋር መላእክትን ስለምን ከነፋስና ከእሳት ብቻ ፈጠራቸው ቢሉ በግብር መመሳሰላቸውን ሲያመለክት ነው። ለዚህም እሳት ረቂቅ ነው፣ መላእክትም ረቂቅ ናቸው። ነፋስ ፈጣን ነው፣ መላእክትም ለተንኮል ፈጣን ናቸው። ከዚህ ውጭ ከአፈር ተፈጥሮ ቢሆን እንደኛ ሟች ሆኑ ነበር። በዚህ ጊዜ ሰማልያልን ወይም ሳጥናኤልን ከሁሉም መላእክት በላይ አድርጎ ፈጠረው። ጌታ እንዲህ አድርጎ ከፈጠራቸው በኋላ ተሰወራቸው። ለምን ቢሉ ነባባያን እና ለባውያን አድርጎ ፈጥሯቸዋልና ይመርምሩ፣ ይሹ፣ ይፈልጉ ሲል ነው። በሌላ በኩል ባህሪው ረቂቅ ነውና አብሯቸው እያለ ተሰወረባቸው። ከዚህ በኋላ ማህበረ መላእክት ማን ፈጠረን እያሉ መመርመር መጠየቅ ጀመሩ። በዚህ ጊዜ ሰማልያል ወይም ሳጥናኤል ወደ ላይ ቢያንጋጥጥ ድምፅ አጣ። ወርታች ቢያዳምጥ መላእክት ሲነጋገሩ ሰምቶ እኔ ፈጠርኋችሁ አላቸው። በዚህ ጊዜ 10 ነገር ነበሩና 6ቱ ወደ ቅዱስ ሚካኤል ነገር ተጨመሩ። ቀሪ 4ቱ ነገር ደግሞ ከ3 እኩል ተከፈሉ። ከዚህ ውስጥ እኩሉ አዎ ፈጠረን ብለው አመኑበት፣ ሰገዱለት። እኩሉ ማን ከማን አንሶ በበላይነት ከሆነ እኛም ከበታች ያሉትን ፈጠርናቸው እንበል፣ ፈጥሮን ይሆን ወይስ ሳይሆን እያሉ ተጠራጠሩ። የተጠራጠሩት ፈዘው ቀሩ። በዚህ ሁኔታ ያመኑበት አብረው ወረዱ። የተጠራጠሩትና የፈዘዙት ደግሞ በአየር ቀሩ። ዛሬ የአየር አጋንንት የሚባሉት እነዚህ ናቸው። በዚህ ጊዜ ወታወኩ ማህበረ መላእክት ወይም በመላእክት ማህበር ውስጥ ታላቅ ሽብር ሆነና
መልአኩ ቅዱስ ገብርኤል ንቁም በህላዌነ እስከ ነአምር ፈጣሪነ ወይም ፈጣሪያችንን እስከምናገኝ ድረስ በያለንበት እንጽና ብሎ አረጋጋቸው። የቀሩት መላእክት ግን ከሁላችን በላይ መሆንን አይተህ ፈጠሯቸው ብትለን ይሆናልን? እንደዚህ ከሆነማ እኛም ከኛ በታች ያሉትን ፈጠርናችሁ ብንላቸው ይቻላል? ይህማ አይሆንም፣ ፈጥረህ አሳየን አሉት። እሱም እፈጥራለሁ ቢል ተሳነው። በዚህ ጊዜ ሐሰት በእሱ ተጀመረች። ያን ጊዜ ጌታ ሩህሩህ በመሆኑ መላእክትን ፈጽሞ እንዳያሳስታቸው ብሎ እሁድ ንጋት ብርሃንን ፈጠረላቸው። በዚያም ብርሃኑን መዓልት ጨለማውን ሌሊት ብሎ ጠራው። በዚህም መላእክት ብርሃኑ እውቀት ሆኗቸው ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያት ወምድር ቅዱስ ስብሐቲከ ብለው አመሰገኑ። ሳጥናኤል ወይም ሰማልያል ግን አመስግን ቢሉት እኔ እመሰገናለሁ እንጂ ፍጡር ይመስል አመሰግናለሁ ሲል የትዕቢት አነጋገሩን ደረደረ። ትዕቢትም በዚህ ጊዜ ተጀመረች። በዚህ ጊዜ ዲያብሎስ አመስግኑኝ እንጂ አላመሰግንም ባለ ጊዜ እሱን የመሰሉትን ጨምሮ ባደረው ጨለማ ጠቅሎ ከኢየሩሳሌም ሰማያዊት ወደ ኢዮር አወረደው። በሁለተኛው ሰዓትም መንፈስ ቅዱስ አንድ ክንፉን ወደ ላይ አንድ ክንፉን ወደ ታች አድርጎ ሕይወተ አብ ሕይወተ ወልድ እኔ ነኝ አላቸውና ሕቡዕ ስሙን የተጻፈበትን ሰሌዳ ሰጣቸው። መላእክትም ያንን ተቀብለው ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብለው ምስጢረ ሥላሴን አጉልተው ተናገሩ። ይህም ሃይማኖታቸው አድርጎ ቀብቷቸዋል። በሦስተኛው ሰዓት በኢየሩሳሌም ሰማያዊት ያሉትን መላእክት ቀባ። የቤት አለቃንም ለየ። የአለቃ አለቃንም ሰማልያልን ሾመ። መሾሙ ግን ይቀራል ብሎ አይደለም። በምሽት ሐሙስ ለሐዋርያት ሥጋ ደሙን ሲሰጣቸው እንደሚክደው እያወቀ ለይሁዳ እንደሰጠ ሁሉ ሰማልያልም እንደሚዋሸውና እንደሚተብት እያወቀ አለቃ አድርጎ ሾመው። ለምን ቢሉ እኔን በዚህ ቢለየኝ ካዱት እንጂ መቼ ክደው ነበር እንዳይል ነው። በአራተኛው ሰዓት በኢዮር ያሉ ነገደ ኪሩቤልን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ገጸ ሰብአን ወይም የሰው ገጽ ያላቸውና ገጸ አንበሳ የአንበሳ ገጽ ያላቸውን ሾመ። በአምስተኛው ሰዓት ነገደ ሱራፌልን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ደግሞ ገጸ ላምን ወይም የላም ገጽ ያላቸውና ገጸ ንስርን ወይም የንስር ገጽ ያላቸውን ሾመ። በስድስተኛው ሰዓት ኃይላትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ሊቀ መላእክት ቅዱስ ሚካኤልን ሾመ። በሰባተኛው ሰዓት በራማ ያሉትን እርባብን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ሊቀ መላእክት ቅዱስ ገብርኤልን ሾመ። በስምንተኛው ሰዓት መናብርትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ቅዱስ ሩፋኤልን ሾመ። በዘጠነኛው ሰዓት ስልጣናትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ቅዱስ ሱሪያልን ሾመ። በአስረኛው ሰዓት በኤረር ያሉትን መኳንንትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ቅዱስ ሰዳካኤልን ሾመ። በ11ኛው ሰዓት ሊቃናትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃም ቅዱስ ሰላታኤልን ሾመ። በ12ኛው ሰዓት መላእክትን ቀባ። 9 የቤት አለቃንም ለየ። የአለቃ አለቃንም ቅዱስ አናንያልን ሾመ። እንደዚህ አድርጎ ሶስቱን ነገድ አስፍሯቸዋል። በዚህም ኪሩቤልን ሱራፌልና ኃይላትን በኢዮር አሰፈረ። ርባብን መናብርትና ስልጣናትን በራማ አሰፈረ። መኳንንትን ሊቃናትና መላእክትን በኤረር አሰፈረ። እንዲህ አድርጎ የብርሃን ዘውድ አቀዳጃቸው፣ የብርሃን ዘንግ አስያዛቸው። አስኬማ ዘመላእክት የሚባለውን ወይም የብርሃን አስኬማ ቀረጸባቸው። በዚህ ሁኔታ ጌታ 12 ሰዓት መዓልትና 12 ሰዓት ሌሊት ስራ ሰርቶበታል። ለምን ቢሉ ለጊዜው ፈቃዱ ስለሆነና በኋላ ግን የሚነሱ ቅዱሳን 24 ሰዓት ሙሉ ቅዱስ 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 እግዚአብሔር እያሉ እግዚአብሔርን ለማመስገናቸው ምሳሌ ነው። ጨለማን ስለምን ፈጠረ ቢሉ ባትሹኝ ባትመረምሩኝ አልገኝም ሲል ሲሆን ብርሃንን መፍጠሩ ደግሞ ብትሹኝ ብትመረምሩኝ እገኛለሁ ሲል ነው። በሌላ በኩል ስለምን ጨለማን በአርምሞ ብርሃንን በነቢብ ፈጠረ ቢሉ ጨለማን ሲፈጥር ሰማይ መላእክት አልተፈጠሩም።
ነበረና ሰሚ በሌለበት ከንቱ መናገር አይገባም፣ ሰሚ በሌለው ከንቱ ነገር አትናገሩ ሲል ሲሆን ጨለማው ሌሊት ብርሃኑን መዓልት አለው። መዓልቱንም ሌሊቱንም አንድ ዕለት ብሎ ሰይሞታል። አንድም ጨለማ የኦሪት ብርሃን የወንጌል ምሳሌ ነውና ኦሪትን በሌሊት ወንጌልን በመዓልት ይመስላቸዋል። በሌላ በኩል ደግሞ መዓልቱንም ሌሊቱንም አንድ አድርጎ አንድ ዕለት ማለቱ ኦሪትም ወንጌልም ሕግ በመባል መጠራታቸውን ሲያመላክት ሲሆን አንድም ሌሊትን በስጋ ወይም በፍጡር መዓልትን በመለኮት መስሎ ሁለቱን አንድ ዕለት ማለቱ ፍጡርና መለኮት በተዋህዶ አንድ መሆናቸውን ማጠየቁ ወይም ማመላከቱ ነው። እንደዚህ አድርጎ እሁድ መፍጠሩን አበቃ ወይም ተወ። እዚህ ጋር ምን ያበቃ ወይም የተወ ደክሞት ወይስ መሽቶበት ነው ቢሉ ደክሞትስ ወይም መሽቶበት አይደለም። ነገር ግን እምቅድመ ዓለም ወይም ዓለም ከመፈጠሩ በፊት በአንድነት በሶስትነት ሲሰለስ ሲቀደስ መኖሩን በእሁድ ስነ ፍጥረት እንደነገረን በሰኞ ስነ ፍጥረትም ሲሰለስ ሲቀደስ መኖሩን ሲነግረን ነው እንጂ ሰማይና ምድርን ፈጥሮ አልደከመውም። ካፉ ሰይፍ ነበልባል ይወጣል፣ የተናገረውም ፈጥኖ ይደረጋል፣ ያሰበውም ቀድሞ ይከናወናል። ውድ ቤተሰብ የእሁድ ስነ ፍጥረት ማለት የመጀመሪያ ማለት ሲሆን መጀመሪያነቱም ለቀሪ 6 ዕለታት ነው። ይህስ እንደምን ነው ቢሉ ዓለም የተፈጠረ መጋቢት 29 በዘመነ ዮሐንስ ነው። ነገር ግን ያኔ ወንጌላውያን አልነበሩምና እንዴት ዘመነ ዮሐንስ ተባለ ቢሉ የኋላ ሊቃውንት የጌታችንን ቃል ለአራት ተካፍለው በዘመን በቦታ ሳይገናኙ ስለጻፉ ክፍለ ዘመን መታወቂያ ስላደረጉት ነው። እግዚአብሔር ለአዳም እንደነገረው እንዲህ አድርጎ 24 ሰዓታቱን ስራ ሰርቶባቸዋልና ፍጥረት ሁሉ እነዚህ ሰዓታት እየወገን ሆኖ ሊጸልይባቸው ይገባል ይላል። ውድ የተዋህዶ ቤተሰቦች ስለ መጀመሪያው ዕለት ወይም እሁድ ስነ ፍጥረት ከሙሉ በከፊሉ ከብዙ በጥቂቱ እየተጻፈ እየተነገረ ይሄ ነው። እኔም አባ ቤተ ማርያምና ሊቀ መዘምራን ሞገስ ዕቁባ ጊዮርጊስ በ1990 ዓመተ ምህረት ምስለ ስነ ፍጥረት እንድምታ በመተርጎም ያሳተሙትን መጽሐፍ መነሻ በማድረግ ለዕለቱ አዘጋጅ ያቀረቡላችሁ ትምህርት ይህን ይመስል ነበር። ቀጣይ የዚህ ትምህርት አካል የሆነውን የሰኞ ስነ ፍጥረት አስተምሮት በክፍል 2 ይዤ እንደምቀርብ የገለጹ። ምናልባት እርስዎ ወደዚህ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎ አሁኑኑ ቻናሉን ሰብስክራይብ ያድርጉና ሃይማኖታዊ ትምህርቶች ሲለቀቁ መልእክት እንዲደርስዎት የማስታወቂያ ምልክቷን ወይም ደወሏን ይጫኑ እያልሁ ትልቅ የተዋህዶ ቤተሰብ በመመስረት በሰፊው ለመማር እንዲያግዘን የሚያውቋቸው ጓደኛ ቤተሰብ ቻናሉን እንዲቀላቀሉ በቅንነት መረጃ ያካፍሉ ዘንድ በአክብሮት ጠይቃለሁ። በመጨረሻም ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶችን ያዳምጡ ዘንድ እያሳሰቡ ቀጣይ በሰኞ ስነ ፍጥረት አስተምሮት እስከምንገናኝ ድረስ እስከዚያው የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን። ይቆየን።